ታሪካችን የሚጀምረው በደረቃማውና ገለልተኛ በሆነው ደቡባዊ ክፍል በሚገኝ አንድ ራቅ ያለ ትንሽ ከተማ ውስጥ ነው። በዚህች አቧራማ ከተማ ውስጥ ቲሊ የተባለች ሕፃን ተወለደች። እናቷ ሞሊ ቲሊን የወለደችው ከጋብቻ ውጪ በመሆኑና የልጅቷ አባት ማን እንደሆነ በጭራሽ ተናግራ የማታውቅ በመሆኑ የከተማው ሰዎች እንደ ባዕድ ያዩአቸው ነበር። ጭካኔ የተሞላበት ፍርድ በከተማዋ ሰፍኖ ነበር። ሕፃናቱ ቲሊን አባት የላትም እያሉ ሲያፌዙባት፣ አዋቂዎቹ ደግሞ እሷና እናቷ የተረገሙ ናቸው የሚል ጨካኝ ወሬ ያናፍሱ ነበር። ወደ እነሱ የሚቀርብ ማንኛውም ሰው ለክፉ ዕድል እንደሚዳረግ ይታመን ነበር። ቲሊ የ10 ዓመት ልጅ እያለች ግን አንድ አሳዛኝ ክስተት ሕይወቷን ለዘላለም ለወጠው። የከተማው ከንቲባ ልጅ የእሷ እኩያ የነበረው ስቱዋርት በአደጋ ሞተ። አንገቱ ተሰብሮ ነበር። በቦታው የተገኘችው ቲሊ ብቻ ነበረች። በሆነው ነገር በጣም ደንግጣ ስለነበር ቲሊ ስለ ክስተቱ ያላትን ትውስታ ሙሉ በሙሉ አጣች። ራሷንም መከላከል አልቻለችም። ነገር ግን ከተማዋ አስቀድማ ውሳኔዋን አሳርፋ ነበር። ለእነሱ ቲሊ ነፍሰ ገዳይ ነበረች። በከተማው ጨካኝ ትዕዛዝ ሸሪፍ ፋራር ቲሊን ከከተማ አስወጥቶ ወደ አዳሪ ትምህርት ቤት ወሰዳት። በራሷ እንድትተርፍም ጥሏት ሄደ። ከ25 ዓመታት በኋላ አሁን የ35 ዓመት የበሰለች ሴት የሆነችው ቲሊ እናቷ ባስተማረቻት የስፌት ጥበብና ባላት አስደናቂ የፋሽን እይታ በከፍተኛ የልብስ ዲዛይን ዓለም ውስጥ የምትታወቅ ትልቅ ኮከብ ሆናለች። በፓሪስና በሚላን የፋሽን ዓለም ውስጥ ትልቅ ስም ገንብታለች። ነገር ግን ያ ሁሉ ወርቅና ድምቀት የልጅነት ቁስሏን ሊያበስላት አልቻለም። አሁን ቲሊ ወደምትጠላትም ወደምትናፍቃትም የድሮ ከተማዋ ተመልሳለች። የመጣችው ስሟን ለማንጻትና እውነቱን ለማውጣት ቆርጣ ነው። ከተማዋ ግን አሁንም አልተለወጠችም። ወደኋላ የቀረች ደረቅና ሕይወት አልባ ናት። ቲሊ በመጨረሻ ከእናቷ ከሞሊ ጋር ስትገናኝ ሞሊ በደረሰባት ነገር መንፈሷ ተሰብሮ በዓመታት ብቸኝነትና ጭካኔ ደክማ አገኘቻት። በሕይወት እንድትቆይ ያደረጋት ጥቂት ደግ ሰዎች ያደረጉላት እርዳታ ብቻ ነበር። የቲሊ መመለስ ወዲያውኑ በመላው ከተማ ድንጋጤን ፈጠረ። በአንድ ወቅት ያሰቃዩት የነበሩ ሰዎች አሁን ለበቀል የመጣች መስሏቸው ክፉኛ ፈሩ። ነገር ግን ቲሊ ወዲያውኑ ምንም አላደረገችም። ዝም ብላ በመቀመጥ እናቷን እየተንከባከበች ትክክለኛውን ጊዜ ትጠባበቅ ነበር። ይህቺ ልብስ ሰፊዋ ናት። አንድ ቀን ከተማዋ ከአጎራባች መንደር ጋር የራግቢ ግጥሚያ ነበራት። ቲሊ አስደናቂ ልብስ ለብሳ እንከን የለሽ ሜካፕ ተቀብታና እንደ ፊልም ኮከብ ሁሉንም ሰው በሚስብ ሁኔታ ሜዳው ላይ ተገኘች። በትልቅ ከተማዋ ቡድን የአጥቂ መስመር ጀርባ ዘና ብላ ተቀመጠችና ወዲያውኑ በሜዳው ላይ ትልቁ የትኩረት ማስረቂያ ሆነች። ተጫዋቾቹ እሷን ከማየት ሊቆጠቡ አልቻሉም። ትኩረታቸውንም አጡ። ተቃራኒው ቡድንም ወዲያውኑ አጋጣሚውን በመጠቀም የበላይነቱን መያዝ ጀመረ። በእረፍት ወቅት የቡድኑ ካፒቴን ቴዲ ተጫዋቾቹ በጨዋታው ላይ ትኩረት እንዲያደርጉ ቲሊ ወደ ሌላኛው የሜዳ ክፍል እንድትዛወር በትህትና ጠይቃት። የቲሊ ቤተሰቦች ቲሊ ከተባረረች በኋላ እንኳ ሞሊን በደግነት የሚንከባከቡ ነበሩ። ቲሊ በምስጋና ምልክት ተስማማች። ለጥቂት ጊዜ ወደ ቤት ሄዳ ይበልጥ ማራኪ የሆነ ትከሻው የተገለጠ ጥቁር ልብስ ለብሳ ተመለሰች። በዚህ ጊዜ በተቃራኒው ቡድን የአጥቂ መስመር ጀርባ ተቀመጠች። ውጤቱ ወዲያውኑ የታየ ነበር። የተቃራኒ ቡድን ተጫዋቾች አይናቸውን ከሷ ላይ ማንሳት አቃታቸው። ስህተቶችም እየተደራረቡ መጡ። በመጨረሻም የገዛ ከተማዋ ቡድን ጨዋታውን ገለባብጦ በአስደናቂ ሁኔታ አሸነፈ። ከጨዋታው በኋላ የቲሊ የድሮ ጓደኛ ገርትሩድን አገኘች። ገርትሩድ በከተማው ውስጥ የሚኖር አንድ ሀብታም ሰው ትወድ ነበር። ነገር ግን መልኳ ተራ በመሆኑ ሁልጊዜ እንደ ጓደኛ ብቻ ትታይ ነበር። ገርትሩድ በሚደረገው የድል በዓል ላይ ጎልታ እንድትታይና ልቡን እንድትማርክ ቲሊ የሚያምር ልብስ እንድትሰፋላትና ራሷን እንዴት እንደምታቀርብ እንድታስተምራት ለመነቻት። ቲሊ ግን ለገርትሩድ ቅድመ ሁኔታ ያቀረበችላት ወይ ከፍተኛ ዋጋ መክፈል ወይም ስቱዋርት በሞተበት ቀን ስለነበረው ሁኔታ እውነቱን መናገር። ገርትሩድ አመነቻት። ከዚያም በመጨረሻም እውነቱን አመነች። በዚያ ቀን ቲሊ ተደብቃ የነበረችበትን ቦታ ለስቱዋርት የነገረችው እሷ ነበረች። ቀጣዩ የትንኮሳ ሰለባ እንዳትሆን ፈርታ ነበር። ልጁ እንዴት እንደሞተ ግን አታውቅም ነበር። ቲሊ ቃሏን ጠበቀች። አስደናቂ ልብስ ቀረጸ
ቀረጸችላትና የገርትሩድን ገጽታ ሙሉ በሙሉ ለወጠችው። በድግሱ ላይ ገርትሩድ ስትመጣ የወደደችው ሰው ወዲያውኑ ተማረከ። ብዙም ሳይቆይ ታጩ። ከዚህ ቅጽበት ጀምሮ የከተማዋ አዲስ ፋሽን ተምሳሌት ሆነች። ሴቶች ሁሉ ወደ እሷ ቤት ይጎርፉ ጀመር። ያደብዛዛ መንደር በገጠር መካከል እንዳለ የፋሽን ትርኢት መድረክ መምሰል ጀመረ። ሸሪፍ ፋራር እንኳን ሊቋቋሙ አልቻለም። በአንድ ምሽት እየተንቀጠቀጠ አንድ ሚስጥር ይዞ መጣ። ለዓመታት የሴት ልብስ መልበስ ይወድ ነበር፣ ነገር ግን በሰዎች እንዳይገፋ በሚል ደብቆት ነበር። የሚገርመው ቲሊ አልሳቀችበትም። ለእሱ የሚሆኑ ውብ ልብሶች ሰፋችለት። በመጨረሻም ፋራር ሁሉንም ነገር ተናዘዘ። ከዓመታት በፊት ቲሊን ከከተማ በማባረሩ ይቅርታ ጠየቀ። ያደረገውንም ከንቲባው ስለዛተበት ብቻ እንደሆነ አመነ። በተመሳሳይ ጊዜ በሕይወቷ ፍቅር ማቆጥቆጥ ጀመረ። ማራኪው የራግቢ ካፕቴን ቴዲ አፍቅሯት ነበር። ይህንም ለማሳየት አልፈራም። ከቴዲ ጋር ያላት ግንኙነት እያደገ ሄደ። ይህም ለከተማዋ ተረት የሚመስል ሙቀት ሰጣት። ነገር ግን ከንቲባው ስጋት ስለገባው ትኩረትን ከቲዲ ለማራቅ ኡና የተባለች ሌላ ልብስ ሰፊ አመጣ። ይሁን እንጂ ኡና የገርትሩድን የሰርግ ልብስ በሴራ አበላሽተው ስለነበር ገርትሩድ ወደ ቲሊ ሮጣ መጣች። ቲሊ በሰራችው ድንቅ ልብስ ሰርጉ በደማቅ ሁኔታ ተጠናቀቀ። የኡናም አጭር ዝና ወዲያውኑ አበቃ። የከንቲባው ሚስት ቲሊን ለማየት መጣች። ግቧ ለሰርግ በመገኘት የባሏን ትኩረት መልሳ ማግኘት ነበር። እሷ እንደገለጸችው ልጇ ከዛፍ ላይ ወድቆ እንደሞተ ነበር የምታምነው። ባሏ ጠቅሶት የሚያውቀው ብቸኛ ምስክር የቲሊ የቀድሞ መምህር የነበረችው ሚስ ቢዩላ እንደነበረችም ገለጠች። ስሟን ለአንዴና ለመጨረሻ ጊዜ ለማንጻት ቲሊ የቢዩላህን ኦሪጂናል ሪፖርት ለማግኘት ሸሪፍ ፋራርን በሚስጥር ጉቦ ሰጠችው። ያገኘችው መግለጫ ግን ቲሊ የከንቲባውን ልጅ ገፍታ እንደጣለችውና ለሞቱ ምክንያት እንደሆነች ይናገራል። ቲሊ ግን ይህንን ጨርሶ አታስታውስም። ቲሊ ቢዩላህን ለመጋፈጥ በቀጥታ ሄደች። አሮጊቷ መምህር ጫናውን መቋቋም አቅቷት በመጨረሻ እውነቱን አመነች። በዚያ ቀን የከንቲባው ልጅ ቲሊን ዳግመኛ ጥግ ይዟት ሲያስቸግራት አይታ ነበር። ነገር ግን ከንቲባውን ላለማስቆጣት በመስጋት ቢዩላ መጋረጃውን ዘግታ ምንም እንዳላየች ለመምሰል መረጠች። ጣልቃ ባለመግባቷ ትወቀሳለች ብላ ስለፈራችም ቲሊን የመስዋዕት በግ አረገቻት። ቲሊ ውሸቱን ለሸሪፍ ፋራር ነገረችው። ፋራር ግን አንገቱን ደፍቶ በመጨረሻ ለዓመታት ተደብቆ የነበረውን ትልቁን እውነት ገለጠ። ከንቲባው ቲሊን ያባረረው በአንድ ምክንያት ብቻ ነበር። እሱ ራሱ የቲሊ አባት ስለሆነ ነው። ነገሩ ገና ሳይበርድ የከንቲባው ሚስት በስሜት ተውጣ ሰርጉ ላይ በመድረስ ዳግመኛ ቲሊን ነፍሰ ገዳይ ስትል ከሰሰቻት። በዚህ ግርግር መካከል የቴዲ ታናሽ ወንድም የአእምሮ እድገት ውስንነት ያለበት ዝም ብሎ በመቆም አይቼዋለሁ፣ ራሱ ነው ራሱን ያደረገው እያለ መጮህ ጀመረ። ያ ቀላል መገለጫ በድንገት ለቴዲ ሁሉንም ነገር ግልጽ አደረገለት። ቴዲ ቲሊን ተከትሎ ሮጦ ሁሉም ነገር ወደ ተፈጠረበት ቦታ መለሳት። ትውስታዋ እንዲመለስ አደረገ። በዚያ ቀን የከንቲባው ልጅ እንደ በሬ በመምሰል በግንባሩ የሌሎችን ልጆች ሆድ የመግጨት አደገኛ ልማድ ነበረው። በዚያው ቀን ቲሊን ጥጋስ ይዞ እንደ በሬ ተወረወረባት። ቲሊ ግን በተፈጥሮ በደመ ነፍስ ወደ ጎን ዘወር አለች። ልጁ ከጀርባዋ ባለው የኮንክሪት ግድግዳ ላይ በቀጥታ ተጋጨ። አንገቱ ተሰብሮ ወዲያውኑ ሞተ። ስቱዋርት የገዛ ደደብ አንገቱን ራሱ ነው የሰበረው። ለዓመታት ቲሊን ሲያሰቃያት የነበረው የጥፋተኝነት ሸክም ተነሳላት። እሷ ነፍሰ ገዳይ አልነበረችም። በዚያው ምሽት ቲሊና ቴዲ በከተማው ወደሚገኘው የድሮ የእህል ማከማቻ አናት ላይ ወጡ። ቴዲ ቲሊን ለማግባትና ሞሊን ይዘው አዲስ ሕይወት ለመጀመር ጠየቃት። ቲሊ ግን የጥፋት አምጪ ነኝ በሚል አመነታች። ቴዲ ቲሊ የተረገመች አለመሆኗን ለማረጋገጥ ማከማቻው በእህል ተሞልቶ በነበረበት ጊዜ ያደርገው እንደነበረው ወደ ውስጥ ለመዝለል አቀደ። ነገር ግን በውስጡ ያለው እህል አልቆ በአደገኛ ማሽላ ተተክቶ ነበር። ቴዲ እንደዘለለ ማንም ሊያድነው ሳይችል ታፍኖ ሕይወቱ አለፈ። Please, Teddy, don't. No, look, no, Teddy. ከተማዋ ግን እንደገና እውነተኛ ባህሪዋን አሳየች። ቲሊን በሄደችበት ሁሉ ሞትን የምታመጣ እርግማን በማለት አሳደዷት። ቲሊ በክፍሏ ውስጥ ዘግታ ለቀናት አለቀሰች። ነገር ግን እናቷ ሞሊ ለዓመታት የነበራት የእብደት ባህሪ ትወና እንደነበረና በዚች ጨካኝ ከተማ ውስጥ ለመትረፍ ያደረገችው መሆኑን ገለጠች። ሞሊ ለቲሊ ጥንካሬ ሰጠቻት። ከንቲባው ገና ድሆች በነበሩበት ጊዜ የቲሊ አባት እንደነበረ፣ ነገር ግን ለስልጣን ሲል እርጉዝ ያለች ትቷት
የከንቲባውን ልጅ እንዳገባ ነገረቻት። በእናቷ ቃል ተበረታታ ከተማዋን ጥላ ለመሄድ ስትዘጋጅ ግን የከተማዋ ሴቶች ለኦፔራ ፌስቲቫል ልብስ እንድትሰፋላቸው ያለምንም መፍረት መጡ። ቲሊ አባረረቻቸው። በማግስቱ ግን እናቷ ሞሊ በድንገት የልብ ድካም አጋጥሟት ወደቀች። ጨካኙ ሐኪም ሊረዳት ፈቃደኛ ባለመሆኑ ሞሊ ከዚህ ዓለም ድካም አረፈች። ነገር ግን እጣ ፈንታ ጨካኝ ናት። በማግስቱ ሕክምና አልሰጣትም ያለው ሐኪም በድንገተኛ አደጋ በኩሬ ውስጥ ሰጥሞ ሞተ። የከተማው ሰዎች ግን ይህንን አጋጣሚ ተጠቅመው ሐኪሙን የገደለችው ቲሊ ናት ብለው ዳግመኛ ሊያጠቋት ሲነሱ ሸሪፍ ፋራል ጥፋቱን በሙሉ በራሱ ላይ ወስዶ በፖሊስ ተያዘ። ቲሊ ከመሄዷ በፊት ወደ ከንቲባው ሚስት ቀረበችና ባሏ የቲሊ አባት እንደሆነ እንዲሁም እሷን ከቤት እንዳትወጣ በማድረግ ኬሚካል ለዓመታት ሲመርዛት እንደነበር ነገረቻት። በእብደት የተሞላችው የከንቲባው ሚስት በዚያው ምሽት ባሏን አጥቅታ ለሞቱ ምክንያት ሆነች። በመጨረሻም የኦፔራ ፌስቲቫሉ ተካሄደ። ቲሊ ለአጎራባች ከተማ ቡድን የሰፋችላቸውን አስደናቂ ልብሶች አንደኛ ሲያስወጣቸው፣ የገዛ ከተማዋ ሰዎች ግን ያለ ቲሊ እጅግ በጣም አስቀያሚ ልብስ ለብሰው ተዋረዱ። ውድድሩ እየተካሄደ ባለበት ወቅት ቲሊ የእቅዷን የመጨረሻ ደረጃ አዘጋጀች። በተረጋጋ ሁኔታ የቴዲን ላይተር በመጠቀም በቤቷ ውስጥ እሳቱን ለኮሰችው። እሳቱ በፍጥነት ተስፋፋና መላውን ከተማ አመድ አደረገው። ከፌስቲቫሉ የተመለሱት የከተማው ሰዎች ያገኙት በአንድ ወቅት ቤታቸው ብለው የሚጠሩትን ቦታ ፍርስራሽና አመድ ሆኖ ነበር። በውሸትና በተቀበሩ ሚስጥሮች ላይ የተገነባች ከተማ በመጨረሻ በቲሊ እጅ አመድ ሆነች። ቲሊ በቀሏን አጠናቀቀች። የራሷን ዓለም አገኘችና ባቡር ውስጥ ገብታ ወደ አዲሱ ሕይወት ተጓዘች። በጥላቻ በጨካኔና በውሸት ላይ የተገነባ ማህበረሰብ ውድቀቱ የትየሌሌ ነው። መላው ከተማ እንደ ቆሻሻ ቢያየ በጥበብና በትዕግስት አሸንፈ እውነቱን አውጣ። የማይመለሱትን ግን በእሳት አመድ አድርገ ወደ አዲስ ሕይወት ተጓዝ። ፋሲካ ነበርኩኝ። ሰብስክራይብ፣ ሼር ማድረግ እንዳይረሳ። ይመቻችሁ።